ሰዎች እንዲሁ ሊጠሉን እንደሚችሉ ማሰብ መቻል አለብን። it happens ማለት ነው። ሰዎች ሁሉ እንደዛ አይደሉም። ሰዎች ሁሉ by nature መጥፎ ናቸው ብለን አይደለም የምንነሳው። የሰው ልጅ መልካምነቱ ይበዛል። ግን በቃ ለምን ተፈጠርክ ብሎ የሚጠላ ሰው ሊያጋጥምህም ይችላል። ዩሱፍ ያጋጠማቸው ያ ነው። ዩሱፍ አለይሂ ሰላም በጣም ቆንጆ ነበሩ፣ በጣም ውብ ነበሩ። ወንድሞቻቸው የዩሱፍ መኖር ብቻ አልተመቻቸው። ይዘት ነው አይደል? መኖራቸው በቃ ምክንያቱም የአባታቸውን ትኩረትም ሳቡ እኮ ከነርሱ የበለጠ አባታቸው አቴንሽን የሚሰጧቸው ሰው ሆኑና ያ ነገር አልተመቻቸውምና ምናልባት ሰዎች ውብ ስለሆንክ፣ ጥሩ ስለሆንክ፣ ስኬታማ ስለሆንሽ፣ ጥሩ ሰው ስለሆንሽ ሊጠሉሽ ይችላሉና የግድ ነሰሰርሊ ጥፋተኛ ስለሆን አይደለም እንጠላው ማለት ነው። በህይወት ውስጥ እንደዚህም ያጋጥማል። ግልጽ ነው አይደል? እዚህ ክራሽ አናደርግም። የሆነ ሰው በቃ ባልመቸው ያልተመቸውት ማልመች ሰው ሆኜ ስለሆነ ነው ብዬ ማሰብ የለብኝም። ምናልባትም አንዳንዴ የሚመች ሰው መሆንም አይመችም። ጥፋት አለማጥፋት የሚያናድዳቸው ሰዎች አሉ።